ያለበት ህይወት ደስ አይለኝም። በምታስፈልገኝ ሰዓት ይውል አልተገኘልኝ እኮ እሺ በቃ ያለፈው ነገር ታዩና ያለፈው ነገር ስህተት ሁሉ ነገር ታዩና በቃ በይቅርታ እንለፈው። ዛሬ በጣም በተደጋጋሚ እኮ ነግሬሃለሁ። ለምንድን ነው ዛሬ ላይ እንደዚህ መሆን የምትፈልገው? ሩታ በእግዚአብሔር እኔ አቅም እያጠረኝ ነው። ከዚህ በላይ እኔ አቅም እንዲያጥረህም አልፈልግም። በቃ ከራስ ጋር ታይም ሁሉንም ነገር ታያቸው በቃ እንዴ እኔ በእንደዚህ አይነት መልኩ አልፈልግም። ከዚህ በፊትም ይኸውል እንደዚህ ብለህ ነው እኔ የተጎዳሁት። አልፈልግም። ከዚህ በኋላ አይፈጠርም። ይቅርታ አድርጊልኝ። ከዚህ በኋላ አይፈጠርም። አይቻልም። በቃ ይኸውልህ ከእነሱ ጋር ተነጋግሬ የወሰንኩት ውሳኔ ነው። ፕሊዝ እኮ ከእነሱ ይበልጣሉ ነው ይበልጣሉ። ስለዚህ ተወኝ። የተፈጠረውን ታዩ በቃ ሁሉም የተፈጠረውን ነገር ታዩና ወደ ቤት ይደክመኛል። አትጋፋኝ። እንሂድ ወደ ቤት። እሺ በይኝ በእናትሽ። እንዴ በዚህ ልክ እየለመንኩሽ እንኳን ልብሽ እንትን አይልም እንዴ? ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ለማለት ፈልጋለሁ የኔ ውዶች ማለት ነው። እንግዲህ ዛሬ በአዲስ ነገር መጥቻለሁ። እንደምታዩት ሩታዬ በራሷ ቤት መታለች። ትናንትና ተቀጣጥሮ ነበር ለዛሬ። እንግዲህ ሁለቱም ዛሬ ተገናኙ ማለት ነው። ሩታና አብርሽ ተገናኙ። ሩታ ደግሞ ከአንተ ጋር መኖር አልፈልግም፣ ነገሮቹን ካላስተካከልክ በፍጹም ከአንተ ጋር እንደዚህ ሆኜ መቀጠል አልፈልግም፣ የራሴ ጊዜ ያስፈልገኛል፣ ሰላም እንፈልጋለሁ። አንተ እስከ መቼ ነው እንደዚህ ሆና የምትቀጥል? ብዙ ጊዜ ትደጋገማለ፣ አላደርጉም ትላለ፣ ቃል ትገባለ፣ ቃልን ትፈርሳለ እያለች ነበር። ሩታ ትክክል ናት የተናገረችው ማለት ነው። ምንም ስህተት የሚባል ነገር የላትም። ስለዚህ ችግሩ ያለ አብርሽ ጋር ነው ማለት ነው። እንግዲህ ሩታ ዛሬ ሁለቱም ተገናኝተዋል። እውነት ለመናገር ትላንትና እሱ የተናገረ ንግግር ነው ሩታ ዛሬ ተናዳ የተናገረችው ያለችው ማለት ነው። እና አልታግስሽም፣ አንቺ ወደ ቤት ካልተመለሽ ለአንድ ቀን ለሁለት ቀን ጊዜ ሰጥሻለሁ። ስለዚህ እኔ ቁጭ ብዬ አንቺን አልጠብቅሽም፣ እኔም የራሴን ህይወት እጀምራለሁ፣ ከማንም ጋር መመጣት እችላለሁ፣ እንደፈለኩ መሆን እችላለሁ እያለ ነበር ትላንትና ማለት ነው። እዚህ ጋር ሚስቱ እርጉዝ ሆና እሱ ከሌላ ሴት ጋር ለመመጣት እቅድ አለ ማለት ነው። ሩታ እዚህ ጋር ነው ዛሬ የተናደደችው እንጂ ለመመለስ ፍቃደኛ ነበረች ይመስለኛል ዛሬ። ትላንትና አብርሽ ንግግሩን ቁጭ ብሎ ማለት አስቦ አልተናገርም አይመስለኝም። ብቻ እንደመጣበት ነው የተናገረ ይመስለኛል። ሩታ አሁን ይሄን ነገር ይዛባት የተናገረችው ነበረች። አንተ ይህን ነገር ደግማ እንደምትደግም ስለማቀ ወደ ቤት መመለስ አልፈልግም። አንተ ራስክን ሬዲዮና ራስክን ስታስተካከል ነው አስባበት አቅዳበት በቃ በዛ ሰዓት ወስናበት ነው ወደ ቤት መመጣት የምችለው እንጂ በዚህ ሁኔታ ወደ ቤት መመለስ አልፈልግም ያለች ነበረች። ሁለቱም እየተጨቃጨቁ ነበረ። እውነት ለመናገር ችግሩ አብርሽ ጋር ነው እኮ። ሩታ አሁን ትክክለኛ ነገር ነው የጠየቀችው ያለችው ማለት ነው። እና አሁን ዛሬ ይቅርታ ካለ ነገ መልሶ ሊያደርግም ይችላል። ሩታ እዚህ ጋር ነው ስጋት የገባባት ማለት ነው። ሩታ እያሰበችው ያለችው እዚህ ጋር ነው። ነገ መልሳ ልታደርግ ትችላለህ። እኔ ምን አይነት እርግጠኛ ነኝ መጥቼ አሁንም ከአንተ ጋር ልጨቃጨቅ ነው፣ እስከ መቼ ነው እንደዚህ የምንቀጥለው እያለች ነበረች ሩታ። ትክክል ናት። ስለዚህ ችግሩ አብርሽ ጋር ነው። ነገሮቹን ቁጭ ብላችሁ ካልፈታችሁ እስከ መቼ ነው የምትጨቃጨቁ? ባልና ሚስት ቁጭ ብሎ ነገሮቹን ቁጭ ብላችሁ ነው መፈታት ያለባችሁ እንጂ ሁሉም ነገር በጭቅጭቅ አይሆኑም። ስለዚህ ሁላችሁም አስባችሁበት ቁጭ ብላችሁ አውሩ። ሆኖ ምላችሁ አብርሽ እኮ የራሱ ጥፋት መቼም እኮ መናገር አይፈልገው። እሱ ሁሌ ትክክል ነው። ሩታ ጥፋተኛ ናት። እውነት ለመናገር ሩታ የተናገረችው ንግግር ትክክል ናት። ምንም ነገር ስህተት የላትም ሩታ ማለት ነው። እና ምንም አላጠፋችሁም። በትላንትና ንግግርም ትክክለኛ ነገር ነ እሱን የጠየቀችው የመለሰችውም ትክክለኛ ነገር ነው። አብርሽ ነው እንደው ሁሉም ነገር በንዴት በኢሊ ሲናገር የነበረው ማለት ነው። እና ስለዚህ ችግሩ አብርሽ ጋር ነው ሩታ ጋር ሳይሆን ማለት ነው። እና ሩታ ያንቺም ተረጋጊ። ስለዚህ አብርሽ ደግሞ ነይ ወደ ቤት ተመለሺ ያላት ነበረ። እንግዲህ ሩታም ደግሞ የሚፈጠርም ነገር ከተፈጠረ ይፈጠር ብላ እንግዲህ ሩታይም ደግሞ ወደ ቤት ሄዳለች። እዛ ያለ ልብስ ወስጄ
ሄዳለሁ ያለች ነበረች። እንግዲህ የሚፈጠርም ነገር ገብቼ አለው ሊመታም ይችላል ያለች ነበረች። ስለዚህ ሩታዬ ሁሉም ነገር ተረጋጋችሁ፣ አንቺም ተረጋግተሽ እሱም ተረጋግቶ ነው እንጂ እንደዚህ እሊ በእሊ ተገባፍታችሁ ትዳር ውስጥ መግባት ከባድ ነው ለመናገር ማለት ነው። እና እኛ ምንድን ነው ከእናንተ እንማር ታዲያ? አንቺም ተረጋጊ፣ እሱም ተረጋግታችሁ ሁለታችሁ ማንም ሰው ሳይገባ ቁጭ ብላችሁ እኮ ነገሮችን ማፈታት ትችላላችሁ። ግን ጭቅጭቅ እስከ መቼ ነው? እውነት እኮ እንደ ጭቅጭቅ የሚያስጠላው ነገር የለም። እኛም ሰልችቶናል፣ እውነት ተመልካች ሰልችቶናል፣ በእናንተ ምክንያት ማለት ነው። ነገሮቹ በቃ በየጊዜ የሆነ ክፍተት ይገባል፣ በየጊዜ ትጣላላችሁ፣ ምንም ሰላም የለም። እውነት ለመናገር ነፂ ተብዬው እግዚአብሔር የስራሽን ይስጥሽ። ልጆቹ በሰላም ያሉ ሂደሽ በጥብጠሻል፣ ሰላሙን አሰጣሹ ማለት ነው። እና በአንቺ ምክንያት ነው ይህ ሁሉ የተፈጠረው ማለት ነው። ስለዚህ አንቺ እንደዚህ መሆንሽ እነዚህ ልጆች እንደዚህ ተበጥብጦ አንቺ ግን ሰላም ታገኛለሽ? ግን በጣም ከባድ ሰው ነሽ። የስራሽን ስጥሽ ሁሉ የአንቺ እጅ ነው ብዬ ነው ማስበው ነፂ ማለት ነው። አንቺ ወደ እነሱ ህይወት ባትመጪ እነዚህ ልጆች ምንም ነገር በሰላም ነበር፣ አይጣሉ፣ ምንም ነገር አይሆኑም ነበረ። አሁንም ሁሉም ነገር ለበጎ ነው፣ ይስተካከላል ብዬ አስባለሁ። ሩታ ጭራሽ ቀይን ወስጄ ሄዳለሁ ጭራሽም ላልመጣም እችላለሁ ያለች ነበረች። እና ከባድ ወሳን ነው ሩታ የወሰንሽው። ማን እንደ ራስሽ ቤት የፈለገ ነገር ቢሆን የራስሽ ቤት የሚበልጥልሽ ነገር የለም። እንግዲህ ሁለታችሁም ወዳችሁን ወደ ትዳር የገባችሁ በቃ ቁጭ ብላችሁ ሁለታችሁም ማፈታት ነው በቃ። ማንም ሰው ሶስተኛ ሰው ሳታስገቡ ቁጭ ብላችሁ ብትነጋገሩ መልካም ነው ብዬ አስባለሁ። የኔ ሀሳብ ነው። ስለዚህ ተነጋገሩ፣ ነገሮችን ፊቱ። ጭቅጭቅ እስከ መቼ ነው? እኛም ሰልችቶ ነው እውነት ለመናገር ሚዲያ ሙሉ በሙሉ ተጨማልቋል ዛንድሮ ማለት ነው። የምር በዚህ ሰሞን በስማ እዛ ጋ ናንና ውብዬ፣ እዚህ ጋ ሀይምና ብሩኬ፣ እዛ ጋ ማርክና ቢዚ አረበስማ ዩቱበሮች አንድ ጤናማ የለም አሁን ላይ እግዚአብሔርን ከኤፍሬምና ያ ብቻ ናቸው ማለት ነው። እስከ ዛሬ ምንም ነገር ሳይፈጠር የሚሰሩ ማለት ነው እንጂ ዩቱብ ጠቅላላ ምን እንደነካቸው ነው ያላቅም። ጌታ ምንም ሰላም የላችሁም እና ፈጣሪ ሰላማችሁን ይመልስላችሁ። ስለዚህ ሩታዬ ተረጋጊ። አንቺም ቤትሽን ጥለሽ ሂቀሽን ሰብስበሽ ባትሄጂ ጥሩ ነው። ስለዚህ ይቅርታ የጠየቅሽ ነው። ስለዚህ እንደምንም በቃ ቁጭ ብላችሁ ነገሮችን ብትፈቱ ደስ ይለኛል፣ እንደ ራሴ ማለት ነው። እና ሩታዬ አንቺ እኮ ጥፋት የለሽም፣ ትክክል ነሽ፣ የተናገርሽው ሁሉም ትክክል ነሽ። ግን ችግሩ አብርሽ ጋር ነው። ስለዚህ አንቺም ተረጋጊ፣ እሱ ምልሽን ነገር ስሚ፣ ተደማመጡ፣ ነገሮችን ፊቱ። በቃ ሶስተኛ ሰው አደራ አታስገቡ ነው ምላችሁ። ፈጣሪ ይርዳችሁ፣ ፈጣሪ ወደ ራሳችሁ ይመልሳችሁ። ስለዚህ ለሰው ክፍተት ባትሰጡ ጥሩ ነው። እቺ ለነጻነት ብለሽ አንቺ ቤትሽን ጥለሽ ባትወጪ ደስ ይለኝ ነበረ። ስለዚህ አንዴ ወጥተሻል። አሁን ከተመለሽ ነገሮችን ቁጭ ብላችሁ ብትፈቱ ደስ ይለኛል ብዬ አስባለሁ። ቤተሰብ እንደዛ አይመስላችሁም? ቤተሰብ እስኪ በኮሜንት አሳውቁኝ ማለት ነው። እሺ ሀሳብ አስተያየታችሁን ጻፉልኝ። እወዳችኋለሁ። ቪዲዮ ከተመቻችሁ ላይክ እና ሼር አድርጉልኝ። የኔ ውዶች ሰብስክራይብ አድርጉ፣ እያደረጋችሁኝ አይደላችሁም እና ሼር አድርጉ። ሲወዳችሁ ጌታ አበረታቱኝ።